በ2017 እግዚአብሔር እነዚህ 5 ነገሮችን ያደርግላቸዋል። አንደኛ፣ ቀድሞ ካደረኩላችሁ ይልቅ መልካም አደርግላቸዋለሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። ሕዝቅኤል 36:11። ሁለተኛ፣ እግዚአብሔር ይቀድማቸዋልና የእስራኤልን አምላክ ይከተላቸዋልና። በችኮላ አትወጡም፣ በመኮብለልም አትሄዱም። ኢሳይያስ 52:12። ሶስተኛ፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አድርጋለሁ፣ እርሱ መሆን ይበቅላል። ኢሳይያስ 43:19። አራተኛ፣ የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር ከኋላ ሆኖ ይጠብቅሃል። ኢሳይያስ 58:8። አምስተኛ፣ እግዚአብሔርም በላይ የሚቆሙትን ጠላቶችህን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊትህ ይሸሻሉ። ዘዳግም 28:7። አሜን ላለ ሰው ሆነለት። በጌታ በኢየሱስም ብሩካን ናችሁ።